በዛሬ ቪዲዮ ደግሞ ፍቅር አባቷን ፍለጋ ሄዳለች። ሁሉም ሰው አይወደኝም፣ ማንም አይወደኝም ብላ ከቤት ወጣለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። በዛሬ ቪዲዮ ደግሞ የነ አደይ ድራማ እነ ፍቅር እምን ደረሰች? ፍቅር ከቤት ከወጣች በኋላ አልተመለሰችም። ቤተሰብም እየፈለጋት ነው፣ ሁሉም እየፈለጓት ነው። በተለይ ዴብ በጣም የምትወደው የምታፈቅረው ሰው በጣም እየፈለጋት ነው። እሷም እንግዲህ እንደምታዩት ቤዛ ቤት በብር ተደራድራ ቤት ቁጭ ብላ እናቷንም ቤተሰቧንም በዙሪያ ያሉትን ሰዎች በሙሉ እያስጨነቀቻቸው ነው ያለችው። በነገራችን ላይ እሷ ሁሉም ሰው አይወደኝም ብላ ነው የምታስበው። ያ ማለት በፍቅር አይኗ ስለታወረ ሁሉም ሰው የሚጠላት ነው የሚመስላት። እና አንዳንድ ሰዎች በህይወታችን እንግዲህ በራሳችን ክፋት ብዙ ሰዎች በዙሪያችን ያሉ ሰዎች ሁሉ የማይወዱን ነው የሚመስለን። ራሳችን ብዙ ክፋቶች የምንሰራ ሰዎች ማለት ነው። እና ተሷ ትምህርት ልንወስድ ይገባል ማለት ነው። በነገራችን ላይ አባቷም የደወለች አባቴ ናፍቀኛል፣ አባቴ መቼ ነው የምትመጣው፣ አባቴ መቼ ነው አብረን የምንሆነው እያለች ነው። የአባቷን በጣም እንደምትወደው እናቷም ተናግራ ነበረ። እናቷም የምታስበው እንግዲህ ወደ አባቷ እንደሄደች ነው የምታስበው። በነገራችን ላይ እና እኛ ሴት ልጆች አባታችንን በጣም ነው የምንወደው። እናትንም የሚጠላ የለም። ግን እንደ አባባል ከሆነ ሴት ልጅ አባቷን ትወዳለች ይባላል። አላውቅም። እኔ ግን እናቴንም አባቴንም ሁሉንም እወዳለሁ ማለት ነው። ማንንም አላስፈልጥም። እሷ ግን ያው ለአባቷ ለየት ያለ ፍቅር አላት እና አባቷን ሁልጊዜም ትጨቀጭቀኛለች ትላለች። እንግዲህ እናቷ እንደምታወራን ከሆነ ማለት ነው። እና ዛሬ እንደምታዩት እያለቀሰች እያነባች አባቷ ጋር ደውላ ነበረ። አባቷም ምንም አይነት ምላሽ የሰጣት ነገር ጥሩ ነገር የለም። በስተመጨረሻ ጆሮዋ ላይ ዘግቶባታል ማለት ነው። እሷም እያለቀሰች ነው። በሌላኛው ስንመጣ ደግሞ ያበበ ፍቅረኛ በደስታ ፈንድቅ ብላለች። ፍቅሩን ገለጸላት እንደሚወዳት እና ወደፊትም አብሯት እንደሚኖር ትቷትም እንደማይሄድ ፍቅሩን በደንብ አድርጎ ገልጾላታል ማለት ነው። እንግዲህ የልጅነት ፍቅረኛዋ ነው። በእነሱ ባህልና ወግ እንግዲህ አንድ ሴት ልጅ ተባለገች በኋላ ማንም እንደማያገባት እየተናገረች ነበረና እና ያው እሷም የሱ ፍቅረኛ ስለነበረች ድሮ ከሱ ውጭ ማንም የሚያገባት የለም። እንግዲህ ያው ፈትኔ ማለት ነው። እና ይሄ አጋጣሚ ለመናገር ፈልጌ ነው። እንደዚህ አይነት ደስ ይላል በነገራችን ላይ ማለት ነው። በጣም አስተማሪ ነው። እንግዲህ አንድ ሴት ልጅ ራሷን ጠብቃ ክብሯን ጠብቃ መኖር አለባት ማለት ነው። እና እሱም ደስ ብሎታል። በዛ አጋጣሚ ደግሞ አበበ የጫኔ ጓደኛ እንግዲህ እሷ እወዳታለሁ የሚል ሌላ ሰው መጥቶበታል። እንግዲህ ከሱ ጋር ፍልሚያ ሊገጥም ነው ማለት ነው። ወደፊት እንግዲህ እናያለን አብረን ማለት ነው። እሱም እንግዲህ አይሄድም፣ በሷ ፍቅር ከንፏል፣ ያገባታል ብዬ ተስፋ አደርጋለሁ። በነገራችን ላይ በጣም ነው የሚዋደድ፣ እሷን በጣም ነው የሚወደው። በፍቅር አይን ነው የምታየውና እንግዲህ ጫኝም ጓደኛ እንደምታዩት ፍልሚያ ጀምሮታል። በሌላ